ሰላም እንዴቆያችሁኝ የህይወት ቻናል ሲሆን በድጋሚ በአዲስ ፕሮግራም ተመልሰናል። ዛሬ በብቸኝነት ዙሪያ ላይ ለመነጋገር ተመልሰናል። ብቸኝነት ማለት ሰው ማናት ብቻ አይደለም። ብቸኝነት ማለት በሰዎች ተከበን ማንም ሰው እንደማይረዳን፣ ማንም ሰው ለኛ እንደሌለን፣ ማንም ሰው እንደማይደርስልን የምናስብበት የአእምሯችን ክፍል ነው። ወይም ደግሞ የጭንቀት የመጀመሪያ ደረጃ ብለን ልንጠራው እንችላለን። ዛሬ በዚህ ቪዲዮአችን ብቸኝነትን በሳይንሳዊ እና በስነ ልቦናዊ መንገድ እንዴት መቅረፍ እንደምንችል እናያለን። ልብ በሉ፣ የምንቀርፈው ብቸኝነትን አይደለም፣ የምንቀርፈው የብቸኝነት ስሜት ነው። ስለዚህ ይህንን ስሜት እንዴት አድርገን መቅረፍ እንደምንችል፣ በሂደት ደግሞ እንዴት አድርገን ማስተካከል እንደምንችል እናያለን። ማንም ሰው ብቻውን ሊሆን ይችላል በአንድ ነው። ነገር ግን የብቸኝነት ስሜት የተለየ ከዚህኛው ጋር ነው እናቀላቅለው። በሳይንስና በስነ ልቦና አራት ዋና የሆኑ መፍትሄዎች ተቀምጠውልናል። ዛሬ እነሱን በዝርዝር የምንጠይቅ ይሆናል። እንደተለመደው ሀሳብ ካላችሁ ከስራ አስፈሩልን ምላሻችንን እንሰጣለን። ብዙ ነገሮች ላይ ሲባል ሰምተን እንደምናውቀው የመጀመሪያው ምንም ነገር ላይ መፍትሄ ተብሎ የሚቀመጠው አክሰፕት ማድረግ። አክሰፕት እስካላደረግን ድረስ የትኛውም ችግሮቻችን መፍትሄ መውጣት። በዚህም ጉዳይ ላይ በተመሳሳይ የመጀመሪያው ብቸኝነትን መቀበል። ይህ ማለት ከመፍራት ይልቅ መጋፈጥን ወይም ደግሞ ችግራችን ከምን እንደመጣ መረዳት። ብዙ ጊዜ ብቸኝነት ሲሰማን እኔ ደካማ ነኝ፣ እኔ ሰዎች አይፈልጉም፣ ሰዎች አይወዱም፣ ለማንም የሚለው ሀሳብ ይመጣል። ወይም ደግሞ እኛ የሆነ ቦታ ስታክ አድርገን ሌላው ግን እየተራመደ እየሄደ ያለ እየተለወጠ ያለ ይመስላል። ይህ ግን ፍጹም ስህተት ነው። በዚህ ጉዳይ ላይ አንድ ግልጽ የሆነ ስነ ልቦና እውነት አለ። ሆዳችን ምግብ እንደሚያስፈልገው ሁሉ አእምሯችንን ደግሞ ማሰብ እንፈልጋለን። በተመሳሳይ መንገድ አእምሯችንን እዚህ ችግር አለ ብሎ የሚነግረን የብቸኝነት ስሜት አእምሯችን ማህበራዊ ትስስራችን እየቀነሰ እንደሆነና ማህበራዊ ትስስራችን ይበልጥ እንደሚያስፈልገው ለማስረዳት የሚሞክርበት ነገር። ስለዚህም ስሜትን መፍራት አያስፈልግም። ስሜትን ተቀብለን ከዛ በኋላ ያለውን መፍትሄ እንፈልጋለን። ሌላኛውና ዋነኛው አብዛኞቻችን ጋር የሚኖረው ችግር ደግሞ ሁለተኛው ስቴፕ ነው፣ ኳሊቲ ኦቨር ኳንቲቲ። ይህም በብዙ ሰዎች በመቶ በሺዎች ከሚቀመጥ ይልቅ በአንድና በሁለት እውነተኛ ከልባችን የልባችንን ሊረዱ ይችላሉ። እኛን ያውቁናል። ስሜታችን ስሜታቸውን ያዝኑናል፣ ይደግፉናል፣ ስራችን ይጠብቁናል የምንላቸው ሰዎች ብቻ ሰሌክት አድርገን ህይወታችን መቆየት አለብን። ልብ በሉ። ይህንን ግን ስናደርግ ሌሎችን ሰዎች በሙሉ ህይወታችን እናስወጣለን ማለት አይደለም። እነዛ ሰዎች ህይወታችን ላይ ነገር ግን ልክ እንደ ሁለቱ እንደ ሶስቱ ሰዎች ህይወታችን ላይ በጣም አስፈላጊ ሰዎች ነው። ሲቸግረን ሲከፋን ምንደውልላቸው፣ አልደወሉልንም ብለን ምንጨነቃቸው አይነት ሰዎች አይደሉም። ለሁሉም ሰው መልካም ማድረግ ትልቁ ይህንን ወደ መጨረሻ ላይ ነው። ነገር ግን እዚህኛው ሀሳብ ላይ ማወቅ ያለብን ሰዎች በህይወታችን ላይ በበዙ ቁጥር የሰዎችን ሀሳብ እየተጨመረ ያ በራሱ ደግሞ የሚያመጣው ጭንቀት አለ። ያ በራሱ ደግሞ የሚያመጣው ጭንቀት መንፈስ አለ። እሱ ደግሞ አእምሯችንን ያለምንም ስራ ያለምንም ነገር እንዲደክም ነው የምናደርገው እና የሁሉንም ችግር መፍታትም ውጭ። ነገር ግን በህይወታችን በአቅራቢያችን ጥቂት ሰዎች ካሉ የእነዛን ሰዎች ብቻ ህይወት ነው የምናውቀው፣ የእነዛን ሰዎች ብቻ ችግር ነው የምንመጣው። እነሱም ደግሞ በተመሳሳይ ከሆነ ህይወታችንን ቀለል አድርገን መኖር እንችላለን። አንደኛውና አንደኛ የብቸኝነት ስሜት የሚመጣው ከጭንቀትም ስለሆነ ማለት ነው። እዚህ ጋር ልብ የብቸኝነት መፍትሄው መቶ ጓደኞችን ማፍራት አይደለም። በዚህ ርዕስ ላይ ግልጽ የሆነ የስነ ልቦና እይታ አለ። አንድ ወይም ሁለት ከልብ የሚረዱንና የውስጣችንን የምናሞክራቸው ሰዎች ካሉ የብቸኝነት ስሜት በእጅጉ ይቀንሳል። ይህንን አስታከል ልንል የምንችለው ደግሞ ሌላው ነገር ማህበራዊ ሚዲያ ላይ ረጅሙን ጊዜያችንን ከምናቃጥል አካባቢያችን ላይ ያሉ ሰዎችንም መመልከት መጀመር የተሻለ። ምክንያቱም ማህበራዊ ሚዲያ የሰዎችን ሀሳብ ሪያሊቲ ያልሆኑ ነገሮችን ብቻ ነው። ሰዎች ጥሩ ነገራቸውን መልካም ነገራቸውን ብቻ ነው ሶሻል ሚዲያ ላይ የሚያወጡ። ጥሩ ሲበሉ፣ ጥሩ ሲለብሱ፣ ጥሩ መኪና ሲነዱ፣ ጥሩ ቤቱ ሲኖሩ፣ መጥፎን ጎን ማንም ማለት ነው። ነገር ግን አካባቢያችን ላይ ትኩረት በምናደርግበት ወቅት እኛ ቆመን ሌላው ሰው እንዳልሄደ የኛ ህይወት ከሌላው በጣም ሊቀር እንዳልሆነ እንገነዘባለን። ይህም ደግሞ የመፍትሄ ዋነኛ ትልቁ ክፍል ነው። ስለዚህ ቅርቦቻችን ከሆኑ ሰዎች ጋር ጥልቅ የሆነ ውይይቶችን ማድረግ መጀመር የተሻለ ይገመታል። ሌላኛውና ሶስተኛው ደግሞ ብቸኝነቱን ወደ ለብቻ መሆን መቀየር። መጀመሪያ ላይ በግልጽ እንዳስቀመጥነው ብቸኝነትና ለብቻ መሆን ፍጹም የተለያዩ ነገሮች። ለብቻ መሆን ሀሳብን ክሬት ለማድረግ አዳዲስ ነገሮችን ለመፍጠር ይጠቅማል። ብቸኝነት ግን
ጭንቀት እንደሚያመጣ ብቸኝነት ለእኛ አካባቢያችን ላይ ላለው ሰው ጠቃሚ ነገር አለ። ብቻ መሞገድ መሆን ይችላል። ለራሳችንም ጊዜ መስጠት አለብን። ስህተቶቻችንን ለማረም ልክ የሆነውን ለመቀጠል አዳዲስ ነገሮችን ለመሞከር ለብቻ መሆን መሰረታዊ ነገር ነው። እዛ ጭንቀት ውስጥ ከተተንን ነገር በዚሁ ማወቅ እንችላለን ማለት ነው። ቢኮዝ ብቻችንን ስንሆን እያንዳንዱን ነገር ለማሰብ ይረዳል። ብቸኝነት የስቃይ ስሜት ሲሆን ለብቻ መሆን ግን ራስን የማደራጃ ምርጥ መንገድ። ለምሳሌ ለብቻችን በምንሆን ጊዜ አዳዲስ መጽሐፍቶችን በማንበብ አዳዲስ እውቀት ማግኘት እንችላለን። ስፖርት በመስራት ጤናችንን፣ ሰውነታችንን መጠበቅ እንችላለን። እንዲሁም በተጨማሪ ደግሞ ሆቢያችንንም ለይተን ማወቅ እንችላለን ማለት ነው። ስለዚህ ለብቻችን ጊዜ ማሳለፍ የግድ ነው። ይሄ ማንኛውም ችግር ባይኖርብን ራሱ ራሳችንን ለማዳመጥ ከሚጠቅሙ ዋነኛ ነገሮች ውስጥ አንዱ ነው። አዳዲስ ክህሎቶችን በምንማርበት ጊዜ፣ አዳዲስ መጽሐፍትን በምናውቅበት ጊዜ አእምሯችን እየሰፋ ይሄዳል። ጤናችንን ለመጠበቅ ስፖርት በሰራን ጊዜ ኮንፊደንሳችን እየጨመረ ይሄዳል። ራሳችንን በምንወድበት ሰዓት ላይ፣ ስፖርት በምንሰራበት ሰዓት ላይ፣ መጽሐፍትን በምናነብበት ሰዓት ላይ ለራሳችን የሚኖረን ግምት እየተሻሻለ ይመጣል። ይሄ ደግሞ ራሳችንን ወደ መውደድ ያመጣል። ራሳችንን ስንወድ ነው ሌሎች ሰዎች መውደድ የሚችለው። ሰው ብቸኝነት መሰረታዊና ሶስተኛው ስቴፓችን። በመቀጠል የምናየው ደግሞ የመጨረሻውን ስቴፓችን ይሆናል። ይህን አራተኛው መንገድ ለሌሎች መልካም ማድረግ ነው። ከላይኛው ከሶስተኛው ሀሳባችን ጋራ አንድ አይነት ነው። አንድ ላይ ተያይዞ ሚሄድ ነው። ራሳችንን ስንወድ ሌሎች እንወዳለን። ራሳችንን ስንወድ ከራሳችን በላይ ለሌሎች መስጠት እንጀምራለን። ይሄ ማለት ግን የሌሎቹን ስህተቶች በሙሉ ወደ እኛ እናመጣለን ማለት አይደለም። እዚህ ጋርም ትልቅ ጥንቃቄ ያስፈልጋል። ሌሎችን ሰዎች ስንረዳ ራሳችንን በማይጎዳ መልኩ ማለት የእኛን ስነልቦና የአእምሯዊ ሁኔታ ማይጎዳ መሆን አለበት። እኛን ጎድተን የምንጠቅመው ሰው የሌለ ነገ ላይ እኛም እዛ ቦታ ላይ እንገኛለን። ያ ሰው ደግሞ ሜቢ ሶር ብሎ መላየን ሰው ሊሆን ይችላል። ራሳችንን ከጠቀምን በኋላ ላይ መጨረሻ ውስጥ ቤታችን የሚሆነው ምንድነው? ሌሎችን ሰዎች የኛ እርዳታ የኛ እገዛ የሚያስፈልጋቸውን ሰዎች ማገዝና መርዳት ሊሆን ይችላል። ይህንን በጣም ትልቁ ማድረግ እንችላለን። ባለን በጥቂቷም ደግሞ ማድረግ እንችላለን ማለት ነው። ለምሳሌ በትልቁ ስንል ትልልቅ የበጎ አድራጎት ድርጅቶች አሉ። እነሱ ላይ መሳተፍ በፋይናንስ ሊሆን ይችላል፣ ኖርማል በሞራል ሊሆን ይችላል፣ በጉልበት ሊሆን ይችላል። ቦታው ላይ በመገኘታቸው ብቻ የሚሰጣቸው ሳቲስፋክሽን አለ። በእነዚህ መልኮቹ የተሰበሰቡ ቦታ አንድ ላይ የተሰበሰቡ እርዳታ የሚያስፈልጋቸው ሰዎች ሄደን መርዳት እንችላለን። ከዚህ በተጨማሪ ግን ቀለል ያለውና ሁላችንም አካባቢያችን ላይ ልናገኘው ይችላል። እያንዳንዳችን በየቤታችን ጎረቤታችን ሊሆን ይችላል፣ የሰፈር ሰዎች ሊሆኑ ይችላሉ፣ አዛውንቶች፣ ህፃናት ሊሆኑ ይችላሉ። የኛ እርዳታ እገዛ የሚያስፈልጋቸውን ሰዎች በማገዝ ሞር የተሻለ ነፃነት ለአእምሯችን መስጠት ይችላል። በዚህ ደግሞ ብቸኝነትን እናጠፋለን። ቅድም እንዳለው አእምሯችን የብቸኝነት ስሜትን የሚያመጣብን የብቸኝነት ስሜትን ሳይን እያደረገ የሚሰጠን እንዴት ነው? ከሰዎች ጋር ያለንን ነገር እንድናበረታ ሰው አካባቢያችን ላይ የለም ብሎ ስለሚያስብ ነው። ነገር ግን አካባቢያችን ላይ ሰዎችን በምንረዳ ሰዓት እኛም በጎ ምላሽ እናገኛለን ከነዛ ሰዎች። ያ ደግሞ እንዴት ነው? አእምሯችን ተፈላጊ እንደሆነ ምድር ላይ እኛ ብቻ እንደቀረን ኢቨን ሊያስብ ይችላል። በዛ ላይ ኮንፊደንስ ሊገነባ ይችላል ማለት ነው። በእነዚህ መልኩ ነገሮችን ማስተካከል እንችላለን ማለት ነው። ከመጀመሪያ እስከ መጨረሻ አይ ቲንክ ግልጽ አድርገነዋል መሰለኝ። ነገሮች ላይ የአራተኛ ወደሰችን ከሰዎች ጋር ያለን ትስስር ጨምረዋል። ነገ ላይ ብንኖር የሚያነሳን ሰው ነው፣ ብንሳሳት የሚያነሳን ሰው ነው፣ ብንሞት የሚቀበልን ሰው ነው። ከሰዎች ጋር ያለን ትስስር ሰላማዊ መሆን አለበት፣ ጤነኛ መሆን አለበት። ከማህበረሰብ ጋር ያለን ነገር ጤነኛ ካልሆነ በግላችን ጤነኛ ናቸው። ሁሌም ቢሆን ማስታወስ ያለበት አንድ ትልቅ ነገር ምንድነው? ብቸኝነት የጥቂት ጊዜ ከሆነ ታይም በኋላ ይሄዳል። ብቸኝነት በተለያየ መንገድ ሊመጣ ይችላል። በሪሌሽንሽፕ ሊመጣ ይችላል፣ በስትረሶች ሊመጣ ይችላል፣ በስራ ምክንያት ሊመጣ ይችላል፣ ስራ ቦታ በሚኖርብን ጫና ምክንያት ሊመጣ ይችላል። የምናስበው ድር የምናደርገውን ነገር የኖርን አይደለም ብለን ስናስብ ሊመጣ ይችላል። በብሬክአፕ ሊመጣ ይችላል። በተለያዩ ነገሮች ሰዎችን በማጣት ሊሆን ይችላል፣ ሰዎችን በማጣት ሊሆን ይችላል፣ ምድር ላይ ሊሆን ይችላል፣ በሞት ላይ ሊሆን ይችላል። አካባቢ ስንቀይር የምናገኛቸው ስሜቶች ይኖራሉ። ጓደኞቻችን ሰፈር በምንቀይርበት ሰዓት የሚሰሙን ስሜቶች ይኖራሉ። ነገር ግን እነዚህ በሙሉ የጊዜ ጉዳይ ናቸው። የሆነ ጊዜ ታይም ነው፣ ከዛ በኋላ የሚሄዱ ነገሮች ናቸው። እንደዚህ ጭንቀቶች ብለን ራሳችንን ችግር ውስጥ መክተት የለብንም። የዚህ ቪዲዮ ዋና ሀሳባችን ይሄ ነው። ይህን እንድትይዙ የምንፈልገው የትኛውም ስሜት የሚኖረው የሚያስቃለን እኛ ከሌለን ስሜት የለም። እኛ ከሌለን ምድር ላይ ያሉ ነገር በሙሉ ለእኛ ጠቃሚ አይደለም። ዛሬ የምንለፋለት ቤት ሊሆን ይችላል። ዛሬ ያላገኘነው ብለን የምናስበው ለጭንቀታችን፣ ለድብርታችን መሰረት በሙሉ ዋጋ ቢስ
ከነዚህ አራቱ ነገሮች ውስጥ በጥቂቱ ቢሆን ያለብንን ዲፕሬሽን ለማጥፋት የትኛውን ለመሞከር እንዳሰባችሁ ኮሜንት ላይ አስፈሩልን። ዛሬ ያልተጀመረ ነገር ነገ፣ ዛሬ የሌለን ነገር ነገ። ሀሳብ ከሆነ ዛሬ ያለን ዛሬውን ቢያንስ መጀመር አለን። ሀሳቡን ይዘነው ካደረን ነገም ያው ነው፣ ነገም ሌላ ቀን የራሱ ችግር ይዞ ይመጣል። ነገን ለነገ ተውት እንዳለው እሱ ነገን ለነገ አስቀምጠን ዛሬ ማድረግ የምንችለውን ነገር ግን በአቅማችን መጠቀም፣ እድሎችን አለማሳለፍ፣ አካባቢያችን ላይ ያሉ ነገሮችን መጠቀም፣ ሞር ነጋችንን ማሳመር፣ እንዲሁም ደግሞ ከጭንቀት እንድንወጣ ያለ የጭንቀት ዋናውም ነገር ኦፍኮርስ በስራ በስትረስ ሊመጣ ይችላል። በተጨማሪ ደግሞ ሀሳቦችን ብቻ እያሰብን መተግበር እያለብን ስንተገብርም እነዚህ ነገሮች ችግር ነው። ከዛኛው ስራ ሰርተን ከሚመጣው ችግር በብዛት እንደውም ይሄ መጀመሪያ ያለብን ዛሬ መጀመር። ዛሬ ማስተካከል ያለብን ነገር ካለ ዛሬ ያልጀመርነው ዛሬ ያልሰራነው ነገር ነገ ላይ ይታወቃል። የዛሬያችን ነገር ላይ ለሌሎች እንዲደርስ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ሳምንት በሌላ በአዲስ ርዕስ እስክንገናኝ ድረስ ሰላም ሁኑልን፣ ቸር ሰንብቱ። ሁሌም እንደምንለው ለራሳችን እንስጥ፣ ራሳችንን እንጠብቅ። ከኛ በኋላ ሁሉ ነገር ይደርስ። ሰላም ሁኑ፣ ቸር ቆዩ።